ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ ማለት ነው። ለዚህ ቻናል አዲስ የሆነ ሰው ካለ ቻናሉ ሰብስክራይብ አድርጉ፣ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት። ወደ መጨረሻም የፈለጋችሁትን ስለ ቪዲዮ ሐሳብ አስተያየት መጻፍ ትችላላችሁ ማለት ነው። ከሰሞኑ እንግዲህ ማራኪ ወግ የዩቲዩብ ቻናል ላይ እንግዲህ እህታችን የህይወት ውጣ ውረዷን ሰፋ አድርጋ አጫውታናለች። ሙሉውን አይተን ትምህርት ወስደንበታል ማለት ነው። ሙሉን ካላያችሁ ማራኪ ወግ ዩቲዩብ ቻናል ላይ ገብታችሁ የእህቴን የህይወት ታሪክ ውጣ ውረዷን ያሳለፈችውን ከባድ ነገርና አሁን ስኬታማ እንዴት እንደሆነች የሚያሳየውን ቪዲዮ ብታዩት አሪፍ ነው፣ ትምህርት ታገኙበታላችሁ ብዬ አስባለሁ ማለት ነው። ከዛ ቪዲዮዎቿ መካከል የገጠማት ገጠመኝን ህይወቷን እስከ ማጣት ልደርስ የነበረበትን ገጠመኝ ሰፋ አድርጋ አጫውታናለች። እጅግ በጣም ምን ስለገረመኝ ትምህርትም ይሆናል ብዬ ስላሰብኩኝ ለኔ ቤተሰቦች ይጆ መጥቻለሁ ማለት ነው። አብረን ምን እንደገጠማት እየሰማን እያየን እየታዘብን የራሳችን አስተያየት እንድሰጥ በአክብሮት ተጋብዛለሁ ማለት ነው። የሰው ልጅ ግን በአሁን ሰዓት ላይ እጅግ በጣም ተጨካክኗል ማለት እችላለሁ በዚህ ቪዲዮ ማለት ነው። እስቲ ምንድነው የሚለውን ነገር ከራሷ አንደበት ሰምተን አስተያየት እንሰጣለን ማለት ነው። ይመቻችሁ። በህይወት ነገሮች የተማርኩት ነገር ምንድነው መሰለህ? እጅግ ክፉ ሰዎች በየጊዜው አዋርድ ቢኖር የሚቀጥለውንም የሚያሸንፉ ሰዎች በክፋት እነሱን በህይወቴ ኢንካውንተር አድርጌያለሁ። ግን እግዚአብሔር ያስተማረኝ ነገር ምንድነው? አንደኛ ፈጽሞ እንዴት እንደዛ መሆን እንደሌለብኝ እግዚአብሔር ከዛም ሊያወጣኝ እንደሚችል አሳይቶኛል። ላይክ ተናግሬው ማላቀውን ነገር ልንገር። ወንድሜ ኤፍሬም ያውቃል። አንድ ቦታ ተጋበዝን። ወዲያው በልተን ስንወጣ እኔ በጣም ታመምኩ ማለት ነው። ምግብ ካልበላችሁ ምናምን ተብለን ሄደን እኔ ኤክስትሪምሊ ታመምኩኝ ማለት ነው። ኤክስትሪምሊ ታመምኩኝና ትዝ ይለኛል ገብርኤል ሆስፒታል ሄድኩ። እና ከነሱ ስወጣ ቀጥታ ገብርኤል ሆስፒታል እንሄድ ነው። ከዛ ኢንፋክት የዛን ቀን አራት ቀን አንተኛው። ሐኪሙ ምን አለኝ? የት ነው የበላሽው አለኝ። ሊትራሊ መርዝ ነው የበላሽው አለኝ ማለት ነው። እና መሞት ነበረብሽ አለኝ ማለት ነው። ማይ ጋድ ቤተሰቦች እየሰማችሁ ነው። አረ ማንሰማው ነገር የለም። ምሳል ጋብዝሽ ብለው ወስደዋት እንግዲህ መርዝ። ለነገሩ እግዚአብሔር ካልቆረጠ ምንም ነፍስ አጠፋም። እህቴ እንኳን ለዚህ ቆመሽ ሄድሽ ማለት ነው። እስቲ በጣም ስለገረመኝ ትምህርትም ይሆናል ብዬ ስላሰብኩኝ ለኔ ቤተሰቦች ይሄን ታሪክ ጋብዛችኋለሁ ማለት ነው። ምሳ ተጋብዛ እንግዲህ መርዝ ነው በላችሁ። ምን አይነት ዘመን ደርሰናል ቤተሰቦች። እስቲ ሐሳብ አስተያየት እየሰጠን እስቲ አብረን ቆይታ እንድናደርግ እህቴንም እናስጨርሳት። ይመቻችሁ። እሺ ሃው አላክ ላይክ እንግዲህ እንዴት ብዬ እንደምነግርህ አላክ የእግዚአብሔር አሁን በዚህ ውስጥ ወይኔ እንዴት ክፉ ሰዎች ናቸው ሳይሆን የማመልከው አምላክ የታመነ አምላክ ነው። አይ ዳንኤልን ከአንበሶች አፋር ላይ ያወጣው እኔንም አው በቃ ከክፎች ክፋት የእግዚአብሔር ኃይል ሁሉ ጊዜ ይበልጣል። ለዚህ እኮ ነው እኔ አም ዲፔንደንት ምለው። አሁን ይሄን ተናግሬ ኦነስትሊ ስፒኪንግ ተናግሬ አላውቅም። ኢቭን በዲስከሽን መሀል አውርቼው አላውቅም። እና ምን ልልህ መሰለህ ከተነጣጠረ ብቻ ሳይሆን ከተተኮሰ ጥይት የሚያወጣ አምላክ ነው። ዶክተሩ ያለኝ ነገር ለኔ ትልቅ እምነት። እኔ እግዚአብሔርን አሁን ሰዎችን አኪውዝ እንዳደርግ አይደለም፣ ገብቶሃል አይደል? ግን ምንድነው እግዚአብሔርን ሞር እንዳምነው እንዳመሰግነው ነው። ያ ነገር መኖር አልነበረብሽም። ወንድምሽም አልሆነም። እኔ ይኸውልህ የተለያየ እንትን ነው ፕሌት በፕሌት ነው። ኦኬ ቁጭ በሉ እኛ እናምጣላችሁ ተባለ። ኦኬ እና ለኔ መጣ። ከውስጥ ነው የመጣው። አዎ መጣልን። መሰለ ያልጎዳህን ሰው ስትጎዳ ያልበደለህን ሰው ስትበድል። አሁን የማላቃቸው ሰዎች እንደዛ አደረጉ ማለት ማላቃቸው ኢነሴንስ ኦፍ ኮርስ እንታወቃለን፣ ግን ጸብ የለንም። ምሳ ልጋብዝ ብሎ ሰው የሆነ ነገር ሲያበላህ ማለት እስቲ ይሄንን ዲፋይን ስናደርገው የለም እኔ ነኝ አምላክ ነው እኮ ሌላው በጣም ይከብዳል። እህቴ በአሁን ሰዓት ሰው ቤት ሄዶ መብላት በጣም እያስፈራ ነው። ለነገሩ ኑሮም ተወዷል። ማንም አይጋብዝም፣ ውጭም ቤትም ማንም አይጋብዝም፣ ኑሮ ተወዷል። ግን ድንገት የሚጋብዝ ሰው ካለ ቤተሰቦች ጥንቃቄ ብናደርግ መልካም ነው እያልኩኝ እጅግ በጣም የኛ ሰው ግን ተጨካክኗል። ማረ በስመ አብ ወልድ። ያው ሀብታም እኮ ብዙ ጣጣና ስኬት ላይ ያለ ሰው እንቅፋት ይገጥመዋል አይደለ? እንዴት በለጠችኝ፣ እንዴት እዚህ ደረሰች፣ እኔ እንደዚህ ሆኜ ምናምን የሚባል ምቀኝነትም ሊኖር ስለሚችል እንኳን መርዝ በጥይት ምትመቺ ትችላለች። ለነገሩ
ሰው ተጨካክኗል፣ ራሳችሁን ጠብቁ ለማለት ነው። ይመቻችሁ። እኔ ነኝ በህይወቴም በሌላውም እንደፈለኩኝ ላደርግ እንችለው እኔ ነኝ ማለት ነው። የመጥፎ ነገሮች መደረግ ዋናው ምክንያት እግዚአብሔር የለም ብሎ ከማሰብ የሚመጣ ነው። እስቲ ሌላ ኤክስፕላኔሽን ስጠኝ። ለምሳሌ እግዚአብሔር አለ ካልኩኝ እኮ አንተን አይደለም ፈራው፣ መጀመሪያ እግዚአብሔርን ነው። እግዚአብሔርን እኮ ነው ፈራው፣ ሌላ ነገር እኮ አይደለም። the fear of God ከብዙ ነገር ይጠብቀናል። በዚህ በጣም ልቅ በሆነው ዓለም ላይ እግዚአብሔርን መፍራት ማርኬተብል ባልሆነበት ዓለም ላይ እግዚአብሔርን መፍራት እንደሞኝነት በሚቆጠርበት ዓለም ላይ እግዚአብሔርን ስትፈራ መጀመሪያ ራስህን ነው የምትጠብቀው ከክፉ ነገር። ሌላ ነገር ልንገር፣ behind your back አንተ ላይ ክፋትን ሳደርግ እዚህ ጋር ምን ብዬ ይመስልሃል? የሚያየኝ የለም እኮ ነው ያልኩ። እውነት ነው እህቴ። እንግዲህ አጠር አድርጌ የጋበዝኳችሁ የገጠማትን ይህን ላይፍም እንደዚህ አሳልፋ ለዚህ በቅታለች ማለት ነው። ስኬታማ ሴት ነች በአሁኑ ሰዓት ላይ ማለት ነው እህታችን ማለት ነው። ሙሉ ታሪኳን መስማት ማዳመጥ የምትፈልጉ ሰዎች ካላችሁ ማራኪ የዩቲዩብ ቻናል ላይ ገብታችሁ ሙሉ የህይወት ተሞክሮዋንና ስኬቷን መስማት ማዳመጥ ትምህርት መውሰድ ትችላላችሁ ማለት ነው። እኔ በጋበዝኳችሁ ቪዲዮ ግን የራሳችሁን ሀሳብና አስተያየት እጠብቃለሁ ማለት ነው። ቤተሰቦች የዛሬ ቪዲዮ ይሄን ይመስላል ማለት ነው። በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባይ ባይ።